የካቲት 16 ቀን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ኪዳነ ምሕረት እያልን እናከብራለን ብለናል። ታዲያ ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዚች ዕለት የካቲት 16 ቀን የእመቤታችን የቅድስት ድንግል ማርያምን ክብረ በዓል የምናከብረው መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ የምሕረት ቃል ኪዳንን የተቀበለችበት ዕለት ስለሆነ በዓሉን ኪዳነ ምሕረት እያልን በታላቅ ድምቀት እናከብራለን ማለት ነው። ታዲያ እመቤታችን ቅድስት ድንግል ማርያም ይህንን የምሕረት ቃል ኪዳን እንዴት ነው የተቀበለችው የሚለውን ስንመለከት እንደ ዛሬቱም እንደ የካቲት 16 ቀን በጎልጎታ ቦታ ቆማ ወደ ልጇ እንዲህ ብላ ለመነች። ልጄ ሆይ አለች፣ በእግዚአብሔር አባት በክርስቶስ ስም ካንተ ጋርም ሕልው በሆነ አጽናኝ መንፈስ ቅዱስ እማጸንሃለሁ። ዓለም ሁሉ ሊሸከምህ የማይችል ሲሆን 9 ወር ከ5 ቀን በተሸከመች ማኅፀኔ እማጸንሃለሁ። ልጄ ሆይ ያለ ሕማም ያለ ድካም ከኔ በመውጣት በመወለድ ባሳደጉ ጡቶቼ በሳሙ ከንፈሮቼ ባቀፉ እጆቼ ካንተ ጋር በተመላለሱ እግሮቼ እማጸንሃለሁ። በውስጡ በተኛህበት በረት በተጠቀለልክበት ጨርቅ እማጸንሃለሁ። የምወድህ ልጄ ሆይ በልቦናዬ ያለውን ሁሉ ትፈጽም ዘንድ የልመናዬን ቃል ሰምተ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ እማልዳለሁ። የብርሃን እናቱ እመቤታችን ድንግል ማርያም እንዲህ ብላ በጸለየች ጊዜ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ወረደ፣ ከእርሱም ጋር አእላፍ መላእክት ነበሩ። በዙሪያውም ሆነው ያመሰግኑታል። እርሱም እናቴ ማርያም ሆይ ምን ላድርግልሽ አላት። አስተውል እግዚአብሔር ቤተሰቦች፣ ምን ላድርግልሽ፣ ምን እንዳደርግልሽ ነው የምትሽው አላት። እመቤታችንም ለተወዳጅ ልጇ እንዲህ ብላ መለሰችለት። ልጄ ወዳጄ ጌታዬ ሆይ ፈጣሪ ሆይ አሌንታዬ ሆይ መጠጋዬ ሆይ በእናቴ ማኅፀንም ሳለው ባንተ ጸናው፣ አንተም ጠበከኝ። ሁልጊዜም ስም አጠራሪ አንተነ። አሁንም ጸሎቴንና ልመናዬን ስማኝ፣ ቃሌንም አድምጥ። እኔ እናትህ እኔም አገልጋይህ የምለምንህ ይህ ነው። መታሰቢያዬን ለሚያደርጉ አለች፣ በስሜ አብያተ ክርስቲያናት ለሚሰሩ አለች፣ የተራቆተውን ለሚያለብሱ አለች፣ የተራባውን ለሚያጠግቡ አለች፣ የተጠማውንም ለሚያጠጡ፣ የታመመውንም ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከዘውንም ደግሞ ደስ ለሚያሰኙ